ዱባይ ላይ ቤት ያላችሁ ኢትዮጵያን ኤሪትሪያን ኤንድ ዲያስፖራ ኮሚኒቲ you need to take an action ምንም ነገር ሳትዘገዩ ሌጋል ሱፐርቪዥን ማኔጅመንት የሚባለውን ላይሰንስ ለማውጣት አንድ ካምፓኒ ዛሬ ላይ ወደ 3 ሚሊዮን ድርሃም ዲፖዚት ማስገባት አለ። ዛሬ ላይ አንድ ተከራይ ሜንቴናንስ ኢሹ መጥቶበት immediately ሪስፖንስ ማታደርግለት ከሆነ trust me he will leave your property tomorrow። የእናንተን ኢንቨስትመንት ፕሮቴክት ሊያደርግበት የሚችለው ሌጋል አስፔክቱና እውቀቱ የለው። አንዳንድ አንኤቲካል የሆኑ ተከራዮች ለአንተ ሳይነግሩ ምንም እንዳያደርጉ ሀገሩን ለቆ ሊሄዱ ይችላሉ። አዘን ኢንቨስተር ከረንትሊ አሁን ያለ አማራጭ አንድና አንድ ነው። ያ ምን ሪስኩን ሚኒማይዝ ማድረግ። በተቻለ መጠን ተከራይ ካላችሁ ጊቭም ኤክስትራ ሰርቪስ ከዚህ በፊት ስታደርጉ የነበር የሚጠይቃችሁን ስሞል ፌቨር ትናንሽ ፌቨሮችን አፕሩቭ ለማድረግ ሞክሩ። በኋላ ተከራይ ማግኘት ሊከብድ ይችላል። አሁን ላይ ያከራየው ባለው ዋጋ አታከራየው። ትረስት ስራውን የሚያውቅ ሰው ነው አድቫይስ ሊያደርግ የሚችለው እንጂ ዱባይ ላይ ስለኖረ የዱባይ ህግ ያውቀዋል ማለት ነው። ለፕሮፐርቲ ማኔጅመንት ካምፓኒ ከሰጣችሁት you don't have any problem. that is their head job. that is their head. ኤሪትሪያን እና ኢትዮጵያን ዲያስፖራ ዊል ባለማስመዝገብ ቶፕ 10 ውስጥ ነው ያለ ነው። ሰላም እንዴት ናችሁ? ጆሮአችሁን ሰጣችሁኝ ስሙኝ። ስፔሻሊ ዱባይ ላይ ቤት ያላችሁ ኢትዮጵያን ኤሪትሪያን ኤንድ ዲያስፖራ ኮሚኒቲ በደንብ ስሙኝ። ከዚህ በኋላ ወደ 5 የሚጠጉ ፖይንቶችን እናገራለሁ። እነዚህ 5 የሚጠጉ ፖይንቶች የእናንተን ኢንቨስትመንት ሴኪዩር እና ሴቭ እንዲሆን የሚጠቅሙ ፖይንቶች ናቸው የምናገረው። የመጀመሪያው ፖይንቴ አንድና አንድ ነው። ያ ምንድን ነው? እስካሁን ድረስ አብዛኛው በተለምዶ የሚያደርገው ነገር ምንድን ነው? ቤት አለው። ያንን ቤት ማኔጅ የሚያደርግለት ወይ የራሱ ዘመድ ይሆናል ወይ ራሱ ይሆናል ወይ ደግሞ ፕሮፐርሊ ሪል ስቴት ማኔጅመንት ሱፐርቪዥን ላይሰንስ የሌለው ካምፓኒ ነው ማኔጅ ሲያደርግለት የነበረው። ኢሚዲየትሊ ይህንን ነገር ቀይራችሁት ምንድነው ማድረግ ያለባችሁ? you need to take an action ምንም ነገር ሳትዘገዩ you need to hand over your property properly ላይሰንስር ለሆነ ሪል ስቴት ሱፐርቪዥን ማኔጅመንት የሚባል ሰርቪስ አለ። ያ ላይሰንስ ላለው ካምፓኒ ኢሚዲየትሊ መስጠት አለባችሁ። ለምንድነው ይሄንን አድርጉ የምላችሁ? ዛሬ ማርኬቱን እንደምናየው በጣም ሴንሲቲቭ ነው። ተከራያችሁ ጥሎ ሊወጣ ይችላል። ተከራያችሁ ክፍያ ላይ ከፍል ይችላል። ድሮ ተከራያችሁ ክፍያ ባይከፍል እናንተን መታችሁ ነበረ የምትቀበሉት። አሁን የመምጣት ፕሮባቢሊቲያችሁ እየቀነሰ ነው የመጣው። ማንም ሰው ጥሎ ምንድነው ካለበት ሀገር ዱባይ ይመጣል ብዬ አላስብም። ስፔሻሊ በዚህ ሴናሪዮ ወይ ደግሞ ዘመዳችሁ ጓደኛችሁ ማኔጅ የሚያደርግላችሁ ከሆነ ወይ ሀገር ለቆ ወጥቷል ወይም አገር ውስጥ ራሱ ቢሆን አሁን ላይ በጣም ሴንሲቲቭ ስለሆነ ሌጋል አስፔክቱ የእናንተን ኢንቨስትመንት ፕሮቴክት ሊያደርግበት የሚችለው ሌጋል አስፔክቱና እውቀቱ የለው። ሌላኛው ወይ ደግሞ ማኔጅ የሚያደርግላችሁ ሪል ስቴት ካምፓኒ የፕሮፐርቲ ማኔጅመንት ሱፐርቪዥን የለው። ያ ማለት ምንድነው? እነዚህ ሰዎች ለሚፈጠሩት ችግሮች ለሚሆኑት ነገሮች ሌጋሊ ሪስፖንሲብል አይደለም። ምክንያቱም ያንን ሌጋል ሱፐርቪዥን ማኔጅመንት የሚባለውን ላይሰንስ ለማውጣት አንድ ካምፓኒ ዛሬ ላይ ወደ 3 ሚሊዮን ድርሃም ዲፖዚት ማስገባት አለበት ብሎክድ አካውንት ውስጥ። አለስ ያንን ነገር ዲፖዚት ካላረገ ይሄ ላይሰንስ አይሰጠው። መንግስት 3 ሚሊዮን ድርሃም የጠየቀው እዚህኛው ላይሰንስ ላይ ምክንያቱም በጣም ሴንሲቲቭ ስለሆነ ነው። እኛ አዘት ዌፍ we have this license ፕሮፐርቲ ማኔጅመንት ሱፐርቪዥን የሚባል ላይሰንስ አለ። እንደኛም ደግሞ ሌላ ይሄ ምንድነው ፕሮፐርቲ ማኔጅመንት ሱፐርቪዥን ላይሰንስ ያላቸው ሰዎች አሉ። ከኛ ጋር ስሩ አይደለም የምንለው። ከፈለጋችሁት ካምፓኒ ጋር መስራት ትችላላችሁ። ግን ሜክ ሹር ቱ ሃንድ ኦቨር። ከነዚህ ድርጅቶች ጋር ስትፈራረሙ ምንድነው የሚያደርጉላችሁ? መጀመሪያ ነገር የሚወስዷቸው ሪስፖንሲቢሊቲ ሰፊ ነው። አንደኛው ከሚወስዷቸው ሪስፖንሲቢሊቲዎች ምንድነው? ኤኒ ሜንቴናንስ ኢሹ ቢልዲንጉ ላይ ሲኖር they are responsible ኢሚዲየት አክሽን ለመውሰድ ማለት ነው። በፊት አሁን ስታደርጉ የነበሩት ምንድነው? ሜንቴናንስ ኢሹ ሲኖር ወይ ጓደኛችሁን ትልኩታላችሁ ወይ እናንተ ታደርጋላችሁ ወይ የሆነ ነገር ታደርጋላችሁ። አሁን ግን ያለው ምንድነው? በጣም ታይት ነው። ዛሬ ላይ አንድ ተከራይ ሜንቴናንስ ኢሹ መጥቶበት ኢሚዲየትሊ ሪስፖንስ ማታደርግለት ከሆነ trust me he will leave your property tomorrow። ምክንያቱም what are we expecting? we are expecting the rental market to drop። የሬንታል ማርኬቱ ድሮፕ ያደርጋል ብለን የምንጠብቅበት ነገር ምንድነው? በፊት ሾርት ተርም ሬንታል የሚከራዩ ቤቶች ወደ ምን ሽፍት እየተደረጉ ነው? ወደ ሎንግ ተርም ሬንታል ሽፍት እየተደረጉ ነው። ወደ ሎንግ ተርም ሬንታል ሽፍት ተደረጉ ማለት ምንድነው? ለምሳሌ ያንተ ቤት የሚከራየው 100,000 ከሆነ ዛሬ ላይ አንድ ሌላ ያልተከራየ ቤት ያለው በፊት ሆሊዴይ ሆምስ ሲያከራይ የነበረ ሰውዬ ተመሳሳይ ቤት ኖሮት 80,000 60,000 ቢያከራይ ለሱ ኢትስ ይህንን ማወራላችሁ ቤዝድ ኦን ኤክስፒሪየንስ ነው። ከኮቪድ በፊት የነበረውን ሴናሪዮ ኮቪድ ወቅት ላይ የነበረውን ሴናሪዮ እየተናገርን ነው። ከ2019 እስከ 2021 ድረስ ማለት ነው ሬንት ይር ቱ ይር ድሮፕ እያደረገ ነበር የሚመጣው።
ለምሳሌ 2019 ላይ አንድ ሰው ለአንድ መኝታ ክፍል የሚከፍለው 100,000 ከሆነ 2020 ላይ ለአንድ መኝታ ክፍል የሚከፍልባቸው አሪፍ ቦታዎች ላይ 40,000 ሊሆን ይችላል። አለስ ያንን ሰውዬ በትክክል ትሪት ካላረከው በስተቀር what's going to happen is ምን ሊያደርግ ነው? ይሄ ሰውዬ በትክክል ሄዶ ሰርች ሊያደርግ ነው። ሜንቴናንስ ኢሹ መጥቶለት ኢሚዲየትሊ ሪስፖንድ ማታረግለት ከሆነ እንደ ድሮ ምንድን ነው ሜንቴናንስ ኢሹ ኖሮበት ሪስፖንስ ባታረግለትም ኢንተርቴን የሚያደርግልህ ከወጣ ሊያገኝ የሚችለው ቤት ውድ ስለሆነ አያወጣም። አሁን ግን ምንድን ነው ከወጣ ሊያገኝ የሚችለው ቤት ርካሽ ነው። ያለ አማራጭ ምንድን ነው? እነዚህ ፕሮፐርቲ ማኔጅመንት ካምፓኒዎች ሌጋሊ they are responsible ሜንቴናንስ ኢሹ ኢሚዲየትሊ ሬክቲፋይ ማድረግ የተከራይን ጥያቄ የመመለስ ሪስፖንሲቢሊቲ ያለባቸው። ሌላኛውስ ምንድን ነው? ኪራይ ከዚህ በፊት ምንድን ነው የምታደርግ የነበረው? ቼኩ የተቀመጠው XYZ ፐርሰን ጋር ሊሆን ይችላል፣ አንተ ጋር ሊሆን ይችላል። ዛሬ ላይ አንተም የለህም ያ ሰውዬም የለም። በአንተ ካምፓኒ በአንተ ስም ኢሹ የተደረገውን ቼክ ማን ሊያስገባልህ ይችላል? ለምሳሌ ቼኩ ገባ ባውንስ ሆነ፣ ዱባይ የለህም፣ ያም ከዚህ በፊት ማኔጅ የሚያደርግልህም ሰው የለም። ሰውየው ኪራውን እንዲከፍል እንትን እንዲል ማ በትክክል ፎሎ አፕ ሊያደርግልህ ይችላል? ቼኩ ባውንስ ሆነ ከተባለ ኢሚዲየትሊ ኔክስት አክሽን ኢዝ ቱ ቪዚት ሂዝ ኦፊስ ወይ አፓርትመንቱን ወይ ኢሜል ታደርግለታለህ፣ ኮሚኒኬት ታደርገዋለህ፣ ኢሚዲየትሊ ሬክቲፋይ እንዲያደርግ ታደርገዋለህ። ሌላኛው ኬስ ከረንትሊ ብዙ ሌኦፍ ካምፓኒዎች ሰራተኛ እያባረሩ ነው። ይሄ ሰራተኛ ዱባይ ላይ የተቀመጠበት ምክንያት ደግሞ ስለሚከፈለው ነው። ዛሬ ላይ እኮ ሳይነግር ቤትን ጥሎ ሊሄድ ይችላል። አንተ ኢትዮጵያን ያለው ወይ ዘመድ የለም እዚህ ሀገር ሌጋሊ ፖሊስ ጋር ሄደው አፕላይ አድርጎ አፓርትመንትን እንዲገባ ሊያደርግልህ የሚችለው ምንድነው? ፕሮፐርቲ ማኔጅመንት ፕሮፐርሊ ላይሰንስድ የሆነ ፕሮፐርቲ ማኔጅመንት ካምፓኒ ነው ሊያደርግልህ የሚችለው። ምክንያቱም እነሱም ሌጋል አስፔክቱንም ስለሚያውቁት ማለት ነው። ለምሳሌ በዚች ባለፉት 2 ሳምንታት ውስጥ እኛ የተፈጠረውን ነገር ልንገራችሁ። አንድ የተከራየ ቤት ነበረን፣ የክላይንታችን ቤት ነው። ሰውየው ኢሚዲየትሊ ኢሜል ላከልን፣ ከነገ ጀምሮ ለውጣ ነው ምናምን ነገር አለ። ኢሚዲየትሊ ትራቨል ላደርግ ነው፣ ቁልፉን በር ላይ አስቀምጬላችኋለሁ ውሰዱ አለ። የሚቀጣው ቅጣት ነበረ። ደስ የሚለው የ2 ወር ክፍያውን ትራንስፈር አድርጎ ነው ለቆ የወጣው። ከዛ ምን አደረግን? የእሱ ፍቃድ ስለነበረን ቀጥታ አፓርትመንቱን ሄድን፣ አጸዳ ነው። ኔክስት ዴይ ወደ ሊስት ተደረገ፣ ወደ ማርኬት ላይ መጣ ማለት ነው ቤቱ። እሺ ሌላኛውስ ከረንትሊ ደግሞ ሌላ በስራ ምክንያት የባለቤቱ ዱባይ ለቆ ሊሄድ ነው። ምን አደረገን? ቴነሲ ኮንትራክቱን ኢሚዲየትሊ ቀይሩልን በሚስቴ ስም አለን። አንተ ኢትዮጵያ ሆነ ወይ ደግሞ ፕሮፐር ላይሰንስ የሌለው ካምፓኒ ማኔጅ የሚያደርግልህ ከሆነ ወይ ዘመድ ማኔጅ የሚያደርግልህ ከሆነ አሁን እኛ ያደረግነውን እኛ እንደ ካምፓኒ ያደረግነውን ሊያደርግልህ አይችልም። ሌላ ፍሪኩዌንትሊ ቴነንቶችን ቼክ አውት እናደርጋለን። ምክንያቱም አንዳንዴ ምን ያደርጋል፣ አንዳንድ አንኤቲካል የሆኑ ተከራዮች ለአንተ ሳይነግሩ ምንም እንዳያደርጉ ሀገሩን ለቆ ሊሄዱ ይችላሉ። ዊዛውት ፖሊስ አፕሩቫል ምናምን ነገር አንተ ዝም ብለህ አሉ ብለህ ነው ልጠብቅ የምችለው። ኢትዮጵያ ሆነ ወይ ኢሜል ትልክላቸዋል፣ ኢሜል ይመለሱላል። እኛ ግን ፊዚካሊ እንሄዳለን። ፕሮፐርቲ ማኔጅመንት ላይሰንስ ያለው ካምፓኒ ፊዚካሊ ቼክ የማድረግ መብትም አለው። ኢሚዲየትሊ ጊዜ ሳትወስድ ምንም ነገር እንትን ሳትል you need to hand over your property properly licensed ለሆነ ሪል ስቴት ካምፓኒ። ለምሳሌ የኛን ላይሰንስ ላሳያችሁ እችላለሁ። እዚህኛው ጋር አሁን የምታዩት እንትን አለች። ምንድነው ሪል ስቴት ማኔጅመንት ሱፐርቪዥን ሰርቪስ ይላል። we are licensed እኛ ሌጋሊ we are accountable ከአንድ ካምፓኒ ጋር እንደዚህ አይነት ሪል ስቴት ላይሰንስ ከተፈራረመ እንደዚህን ሁሉ ኃላፊነት እንደዚህን ሁሉ ሪስፖንሲቢሊቲ ማድረግ አለብን። ምንድነው እያደረክ ያለው? ቤትክ ላይ ሊያጋጥምህ የሚችለውን ሪስኮች ሚኒማይዝ ነው። አዘን ኢንቨስተር ከረንትሊ አሁን ያለ አማራጭ አንድና አንድ ነው። ያ ምንድን ነው? ሪስኩን ሚኒማይዝ ማድረግ። ሪስኩን ሚኒማይዝ የምታደርገው በምንድን ነው? ሪስፖንሲቢሊቲውን አሳይን በማድረግ ሌጋሊ እንደዚህ አውቶራይዝድ የሆኑ ካምፓኒዎች ብቻ። ሌላ ፕሮፐርቲያችሁ ማኔጅ የሚያደርግላችሁ ካምፓኒ ሪል ስቴት ካምፓኒ ካለ ሜክ ሹር ቱ ጌት ዴር ላይሰንስ። ላይሰንሳቸው ላይ ሪል ስቴት ሱፐርቪዥን ማኔጅመንት ሰርቪስ የሚባል ነገር መኖሩን አረጋግጡ። ያለበለዚያ ለእነሱ የምሰጧቸው ሌጋል ፕሮፐርቲ ማኔጅመንት እንትን ኢትስ ናት እንትን ነው ህጋዊ አይሆንም። ፕላስ እነሱም ይህንን ሰርቪስ መውሰድ አይችሉም። ኢትስ ብሪቺንግ ኦፍ ዴር ምንድነው ሰርቪስ ፕሮቫይድ ላይሰንስድ ለሆኑበት ሰርቪስን ብሪች ማድረግ ታስቦ ነው የሚሆነው። they will be accountable። ይህንን ፕሮፐርቲ ማኔጅ የሚያደርግላችሁ ግለሰብም ሊሆን ይችላል፣ ካምፓኒም ሊሆን ይችላል። ሜክ ሹር ኢትስ ላይሰንስድ። ሌላኛው ሜን ፖይንት ደግሞ ምንድን ይሉታል በማርኬቲንግ ቋንቋ ሪቴንሽን ይባላል። ባይ ኤኒ ሚንስ በፈለጋችሁት መጠን እጃችሁ ላይ ያለው ተከራይ እንዳይወጣ ማድረግ አለበት በምንም ሁኔታ። ለምሳሌ ከዚህ በፊት የምታከራዩት ዋጋ ትንሽ ሆነባችሁ ወይ እንሸጠዋለን ብላችሁ አስባችሁ ኤቪክሽን ኖቲስ ከኮርት ከሰጣችሁት ኢሚዲየትሊ ተርሚኔት አድርጉት።
አለስ የመሸጥ ግዴታ ኖሮባችሁ የምትሸጡ ካልሆነ በስተቀር ማለት ነው። ግን አሪፍ ዋጋ እናገኛለን ብላችሁ ኤቪክሽን ኖቲስ ከ12 ወር በፊት የሰጣችሁት ካላችሁ ተርሚኔት አድርጉት። ምክንያቱም ኢፍ ዳት ጋይ ሊቭ ያ ተከራይ ከወጣ ልታገኙ የምችሉት ተከራይ አሁን ያከራዩበት ካለው ዋጋ በጣም የቀነሰ ነው። ሶ ሜክ ሹር ይሄ ተከራይ ያላችሁ ተከራይ በምንም አጋጣሚ ከተከራየው ቤት እንዳያወጣ ማድረግ አለባችሁ። ሪቴንሽናችሁ ከምን ጋር ይያያዛል? ሰርቪስ ጋር ይያያዛል። ትናንትና ከምትሰጡት ሰርቪስ የተቻለ ሰርቪስ you need to provide ዛሬ። አለበለዚያ ከጎን ያለው ባዶ ቤት ከሆነ ዛሬ ለአንተ ከሚከፍለው ኪራይ የተሻለ ቀንሶ ነው ሊከራይ የሚችለው። በተቻለ መጠን ተከራይ ካላችሁ ጊቭም ኤክስትራ ሰርቪስ ከዚህ በፊት ስታደርጉ የነበር የሚጠይቃችሁን ስሞል ፌቨር ትናንሽ ፌቨሮችን አፕሩቭ ለማድረግ ሞክሩ። ምክንያቱም ማርኬቱ ሺፍት እያደረገ ነው። በፊት ላንድሎርድ ማርኬት ነበር። ያ ማለት ምንድነው? ላንድሎርዶች ወይ የቤት ባለቤቶቹ ባርጌኒንግ ፓወራቸው ትልቅ ነበር። አሁን ግን ስሎሊ ማርኬት ኢዝ ጎይንግ ቱ ቢ ሺፍት ቱ ቴነንት ኦር ባየር ማርኬት ነው የሚሆነው። ያ ማለት ምንድነው? ተከራዮች አማራጮች አሏቸው። ተከራዮች የመከራከርና የባርጌን የማድረግ ፓወር አላቸው። ልታደርጉ የምችሉት አንድና አንድ ነው። ሜክ ሹር ቱ ሪቴን the existing tenants you have። አለበለዚያ ጥሎልህ ነው የሚወጣው። በኋላ ተከራይ ማግኘት ሊከብድ ይችላል። አሁን ላይ ያከራየው ባለው ዋጋ አታከራየውም። ትረስት ሚ። ሜክ ሹር ሪቴንሽናችሁ ላይ ፎከስ ማድረግ አለባችሁ። ሌላኛው ዲስታንስ ላይ ሆናችሁ ሩቅ ሆናችሁ ሌጋል ኮምፕላያንስ ካለባችሁ ወይ ሌጋል ኢሹ ካለባችሁ እነሱን ሶልቭ ማድረግ በጣም ከባድ ነው የሚሆነው። you need to be active። ኢሜይላችሁ ላይ ለሚመጣላችሁ ሁሉም ነገር you need to consult። ሎየርም ካላችሁ ምንም ነገር ካላችሁ ኮንሰልት ማድረግ አለባችሁ። you need to proactive። በደንብ መስማት አለባችሁ፣ በደንብ ማየት አለባችሁ። ሰርቪስ ቻርጅ ዲሌይ ካለ መክፈል አለባችሁ። ኤኒ ፋይን ካለ ሴትል ማድረግ አለባችሁ። በምንም ሁኔታ ሌጋል ጋር የተያዘ ነገር የመጣባችሁ ከሆነ ኢሚዲየትሊ አክሽን መውሰድ አለባችሁ። ዶንት ቴክ ታይም። እንደ ድሮ ዱባይ መጥቼ ሶርት አውት አደርገዋለሁ እንደ ድሮ እንትን ማድረገዋለሁ የሚባለው ነገር እርግጠኛ አይደለንም። ጦርነቱ ነገ ይቁም ከነገ ወዲያ ይቁም ከአንድ ወር በኋላ ይቁም አታውቅም። ጦርነቱ ቆሞ በስንተኛው ቀን መምጣት እንደምትችል የምታውቀው ታሪክ የለም። ሌጋል ኮምፕላያንሶች ወይ ሌጋል ኢሹ ሲመጡ you need to be proactive። ይሄ ጓደኛዬን ላማክረው ዱባይ እንደዚህ ያለው forget those guys። አሁን ላይ እውቀት ያለው ስራውን የሚያክሰው ነው አድቫይስ ሊያደርግህ የሚችለው እንጂ ዱባይ ላይ ስለኖረ የዱባይ ህግ ያውቀዋል ማለት አይደል። ሁሉም ኢንዱስትሪ ሁሉም የየራሱ ሎው ኤንድ ሬጉሌሽን አለው። የማያክሰው ከሆነ ልታደርጉ የምችሉት ነገር ምንድነው? ፕሮፐርቲ ሎየር አድቫይሰር ካላችሁ ፕሮፐርቲ ሎየር አድቫይሰር። እሱ ደግሞ ከሌላችሁ ወይ ፕሮፐርቲ ማኔጅመንት ከሆናችሁ that is የፕሮፐርቲ ማኔጅመንት ካምፓኒው ሪስፖንሲቢሊቲ ነው። ለነሱ ማድረግ ትችላላችሁ። ሌጋል ኮምፕላያንስ ምናምን ነገር ሲወጣ you need to be active። ለጓደኛችሁ ለዘመዷችሁ መናገሩ it will not solve your problem። make sure directly ከሌጋል ሎውንና ሬጉሌሽኑን ከሚያክሰው ጋር ኢቭን ደላላ ሆኖ ሎውንና ሬጉሌሽኑን የማያውቁ ብዙ ሰዎች አሉ። make sure ወይ ፕሮፐርቲ ሎየር ወይ ደግሞ ለፕሮፐርቲ ማኔጅመንት ካምፓኒ ከሰጣችሁት you don't have any problem። that is their head job፣ that is their headache። ወደሚቀጥለው ሌላ ኢንቨስትመንታችሁን ሴኪዩር ለማድረግ ውርስ እንዳየሁት ከሆነ based on the data that I have research ኢትዮጵያኖች ኤሪትሪያን እና ኢትዮጵያን ዲያስፖራ ዊል ባለማስመዝገብ ቶፕ 10 ውስጥ ነው ያለ ነው። ዛሬ ላይ ፕሮፐርቲ ኦን የምታደርጉ ከሆነ ዱባይ ላይ ሜክ ሹር ዩ ሃቭ አ ዊል። ዊሉን ለመስጠት ወይ ውርሱን ለመስጠት ዱባይ መምጣት አይጠበቅባችሁ። ኢት ካን ቢ ደን ኢዝሊ ኦንላይን ላይ። ለምሳሌ እኛ ካምፓኒ ማኔጅ ለምናደርጋቸው ለሁሉም ፕሮፐርቲዎች ማለት ይቻላል ለአብዛኞቹ ዊል ሰጥተናል። ስፔሻሊ ይሄ ከጦርነቱ በኋላ አብዛኞቹ አክቲቭ ናቸው ዊላቸው። ምክንያቱም ለምንድን ነው that is part of our job ፕሮፐርቲ ማኔጅመንት ካምፓኒ ስለሆነ our job is what legal framework based የሆኑ አድቫይዞችን መስጠት ነው። that is our responsibility። እና ዊል ከሌላችሁ ዊላችሁን ፎከስ አድርጉ። ኢሚዲየትሊ አክሽን ጊዜ ሳትወስዱ አክቲቬት አድርጉት። የዚህንም ሰፖርት የምትፈልጉ ከሆነ as a 12 አለን እዚህ ውርሱንም ፕሮሰስ ማድረግ እንችላለን። everything can be done። ሌላኛው ቤታችሁን ለመሸጥ ከጦርነቱ በፊት እያሰባችሁ ያላችሁ እስቲል እንሸጠዋለን ብላችሁ የምታስቡ ሰዎች አለ እጃችሁ ላይ ካሽ የማያስፈልጋችሁ ከሆነ በምንም ሁኔታ እንዳትሸጡት። because based on the experience ካለፉት ቀናቶች ያለፉትን ጊዜያቶችን እናስብና ከዛ ተነስተን ስንሄድ የዱባይ ሪል ስቴት ማርኬት ሪከቨር ማድረጉ አይቀርም መነሳቱ አይቀርም አለስ የገንዘብ ችግር ካሽ አስፈልጓችሁ ካልሆነ በስተቀር don't be a panic seller። ይሄ ደንግጦ የሚሸጥ ሰው አትሆኑ። you lose a lot of opportunities። ቤት ካላችሁ ልትሸጡ ባዶ የሆነ ቤትም ካላችሁ
ዋጋውን ቀንሳችሁ አከራዩ። ዛሬ ላይ ዋጋውን ቀንሳችሁ አከራዩ። ምክንያቱም what are we expecting የምንጠብቀው ነገር ምንድነው? መንስ ቱ መንስ ሬንታል ማርኬቱ ድሮፕ ያደርጋል። ያ ማለት ምንድነው? ዛሬ የምታከራይበት ዋጋና የሚቀጥለው ወር የምታከራይበት ዋጋ በሁለቱ መሃል ዲፈረንስ ይኖራል። ኦኬ የዛሬው ከሚቀጥለው ወር ያንሳል። ሶ ዛሬ ላይ እናገኛለን ብላችሁ በምታስቡት ሬንታል ዋጋ ቀይሩ። እኛ እንደ ፕሮፐርቲ ማኔጅመንት ምንድን ያደረግነው? I have done a study. ማርኬቱ ሬንታል ማርኬቱ አሁን ባለው ትሬንድ within the next 4, 5 or 6 months ምን ይሆናል በሚባለው ተነስተን we have sent a message to all our landlord ቤታቸው ለናከራየላቸው የነበሩ ላንድሎርዶችን ፕሮአክቲቭ ሆኖ ኢሚዲየትሊ ፈርስት ካም አድቫንቴጅ በሚባለው ኮንሴፕት ፕራይሳችንን ድሮፕ አድርገናል። በፊት አሁን ታርጌት የምናደርገው የነበረው 9% or 10% ሬንታል ማርኬት ከሆነ ምንድነው አሁን ያደረግነው? we just drop it to 7%. አይ በ9%ን ሞክር የሚባል ከሆነ የሚቀጥለው ወር ላይ 7% ሊሆን ይችላል። የሚቀጥለው ወር ላይ ማርኬቱ ሊሰጠን የሚችለው 5% ሊሆን ይችላል ወይ 4% ሊሆን ይችላል። ዛሬ ላይ ግን based on 7% ካልኩሌት ስናደርገው ምንድነው ካሉት ከሌሎቹ ቤቶች ours is cheaper። ምክንያቱም the main አላማው ምንድነው እነዛ ቤቶች immediately መከራየት ስላለባቸው currently በወሰድናቸው ምክንያት ብቻ ማለት ነው ያለፉትን ሳምንታት ውስጥ almost we managed to rent 5 ቤቶችን ሬንት በማድረግ ማኔጅ አድርገናል። ይሄም የሆነው ነገር ምንድነው? ኢሚዲየትሊ ክላይንቶቻችንን አድቫይስ በማድረግ ፕራይሱን ድሮፕ ማድረግ በፊት አንድ ስናደርግ የነበረው 9% ነው። now we need to drop it to 7%. overall 7% ከዛው ህንፃ ላይ ካለው ዋጋ ሲታይ it's our is cheap. okay so አድቫንቴጅ ነበረ፣ ተከራየ። የሚቀጥለው ወር ላይ ምንድነው የሚሆነው? it's not going to be 7%, maybe 6% ሊወርድ ይችላል። so year to year ሬንታል ማርኬቱ እየቀነሰ ነው። so ምንድነው የምታደርጉት? መሸጥ ያሰባችሁ ሰዎች ካሽ ማትፈልጉ ከሆነ ሆልደት ዛሬ ህንጻችሁ ላይ ካለው ከሌሎች ሰዎች ዋጋ ቀንሳችሁ ማርኬት ላይ ያስቀምጡት። ኢሚዲየትሊ ያከራዩት። ዶንት ኔጎሺየት። ከቻላችሁ ድሮ አሁን አንድ ቼክ 4 ቼክ ነበር ሲፈለግ የነበረው go for 12 ቼክ። ዋናው ነገር ምንድነው? ሎንግ ተርም ሬንታል ወይ ሎንግ ተርም ተከራይ ሴኪዩር ማድረግ ነው። እዚህ ማርኬት ላይ በጣም ኮምፒቲቲቭ ነው የሚሆነው። በጣም ግን ፕሮአክቲቭ መሆን አለበት። ሌላኛው ኢንሹራንስ አይ ቲንክ ማንኛውም ፕሮፐርቲ ኦነር ይመስለኛል ስፔሻሊ ኢትዮጵያን ኤሪትሪያን and the Ethiopian diaspora ኢንሹራንስ ከቨርድ ያላችሁ አይመስለኝም ፕሮፐርቲ ላይ I never met anyone. okay በተቻለ መጠን ኢንሹራንስ ከቨርድ መግባት አለባችሁ ብዬ አስባለሁ። ፕሮፐርቲያችሁ ይሄ ዋር ከቨርድ ኢንሹራንስ it's completely tight ነው because we are not still in war። ግን በተቻለ መጠን ምንድነው መሆን ያለበት? ኢንሹርድ ካልሆነ ፕሮፐርቲያችሁ ኢንሹራንስ ግቡለት። previously ምንድነው ኢንሹራንስ የነበረው I think 1% of your ምንድነው ፕሮፐርቲ ቫልዩ ነው። currently I think 6 to 8% የፕሮፐርቲ ቫልዩ 6 to 8% ነው ቻርጅ የሚያደርጋችሁ ኢንሹራንስ። ግን በተቻለ መጠን it's better to pay now። ፕሮፐርቲያችሁን በኢንሹራንስ ከቨርድ ማድረግ አለባችሁ። እሱም the whole thing እስካሁን ድረስ እናወራ የነበሩት ነገሮች ምንድነው? ሪስክን ሚኒማይዝ ማድረግ ነው። ኢንሹራንስ የምትገባው ሪስክን ሚኒማይዝ ለማድረግ ነው። so insured ካልሆነ ፕሮፐርቲያችሁ make sure to get an insurance. we as a property management of few of our clients ምንድነው እያደረግን ያለው? አሁን አድቫይስ አድርገናቸው so ከኢንሹራንስ ካምፓኒ ጋር we are working on it። ምክንያቱም እኛ እንደዚህ አይነት ነገሮችን አድቫይስ የመስጠት ሪስፖንሲቢሊቲ ያለብን ብለን ስለምናስብ so ኢንሹራንስ ከሌለው you need to buy an insurance። ፕሮፐርቲያችሁ ኢንሹራንስ covered መሆን አለበት። thank you very much። okay በሚቀጥለው ኤፒሶድ እንገናኛለን። ፋሪስ ነኝ ከ12 ፕሮፐርቲስ።